እና ናይስ ስትሆኚ የነበረው ለዛ እና ላስበላሽ በቁርጥ ናችሁ እንዴት ሰነበታችሁ? ዛሬ ደግሞ በሌላ ቪዲዮ ተመልሰን መተናል። ትንሽ ዛሬ ወሬ ሳይሆን ሲሪየስ ወሬ ሳይሆን ጀስት አንዳንድ ጥያቄዎች እየጠያየቅን ፋን እናደርጋለን ብለን አስበናል። አንጀምር ያው ነው ተመሳሳይ ነው። የሆነ ጥያቄ እናወራና ከዛ በኋላ ሁለታችንም እንመልሳለን ነው። እሺ ቀጥይ። ትንሽ ስለኛም ብታውቁ ጥሩ ነው ብለን ነው ቀጥታ ወደ ወሬያችን ስለገባን ባለፈው ከዚህ በፊት የነበሩት ቪዲዮዎች ማለት ነው። ስለዚህ እሺ የመጀመሪያ ጥያቄ መጀመሪያ የተዋወቅንበት ራስሽ ተዘጋጅተሽ መጥተሽ ነው? እሺ የመጀመሪያ የተዋወቅንበት ቀን መቼ ነው? ረስተሽ ነው? ስንት ዓመት ይሆናል ሲጀመር? አሁን 15 ዓመት 16 ዓመት ግን አስታውሳለሁ የሆነ ጓደኛዬ ክራፍ ነበርሽና ላጣብሽ አይደለም እሱ ስቶሪ ሌላ ነው። ግን የመጀመሪያ ቀን የተዋወቅንበትን ቀን አታስታውሽው? በቃ እኔ እንጃ ለሱ ላውራሽ ማለት ለሱ ብዬ ልተዋወቅሽ እንደፈለኩ አስታውሳለሁ። ሃይስኩል ተማሪዎች ሆነ ለእኔ ደግሞ የማውቀው ይላችሁ ናይስ እነሱ ትምህርት ነበር እኔ የገባሁት አዲስ ሆኜ ትምህርቱም ሜንሽን ማድረግ አይጠበቅብንም። ግን እነሱ ትምህርት እኔ አዲስ ሆኜ የገባሁና she was the nicest እና ናይስ ስትሆኚ የነበረው ለዛ እና ላስበላሽ በቁርጥ አይ ኦኬ ነው። ጓደኛዬ በጣም በቃ ገና ሲያያት ብሎ ነበርና እንድትተዋወቁ ብዬ ነበር። ከዛ ደግሞ ብቸኛ ነበርሽ፣ አዲስ ተማሪ ነበርሽ ምናምን። አዎ በጣም እኔ ማስታወሰው የሚሞል በጣም ናይስ ነበርሽ ማለት በቃ ከነበሩት ሰዎች አይደለም ከነበሩት ሰዎች ነው አዲስ ምሬት ስትገቢ ምናምን ያለው የሚያስጠላ ነገር እና ያን እንዲሰማኝ አላደረገችኝም ነበርና እኔ ያኛው ሜሞሪ ነው ያለኝ። በቃ በጣም መተሽ ናይስ እና ደግሞ ማክዳ ማለት እዚህ ጋር ናት ብላችሁ ታስቡ እዛ ጋር ናት እና በቃ በጣም ናይስ ነበርችና እሱ ሜሞሪ ነው ማስታወሰው። ኦኬ መጀመሪያው ጥያቄ እንደዚህ ዶላር አቅም ነበር ይሁን። እሺ ሁለተኛ ጥያቄ በዚህ ሰዓት በዚህ ታይም ላይ በጣም ትረስት የምታደርጉ ሰው ማንን ነው? ለምን? ከኔ ቀጥሎ ለዚህ ነው እውነት ላይፍ በቃ አሁን ላይ ላይፍ ወይ አይ ዳዳ አይ ዳዳ እሺ ለምን? እኔ እንጃ በቃ ማለት ከኔ ቀድማ የኔ ጉዳይ ውስጥ አለች ከድሮ ጀምሮ ነው ማለት በቃ ማለት እኔ እንጃ አላውቅም። የታላቅ እህት መጨረሻ ናት ልበል አላውቅም። በጣም ኦቨርቲንከር ናት። በጣም ታስብልኛለች። እናት ነገር ነው ባህሪዋ አላውቅም። እኔ እንጃ አላውቅም በቃ ብቻ አላውቅም። እሷ ናት በቃ ተይኝ እንዴ። ዳዳዬ የማሂት ሶ ስዊት እውነት እኔም በጣም ነው የምወዳት የምር እኔም ትገርመኛለች እንትኗና ዳዳዬ እንወድሻለን። እኔ በጣም በዚህ ሰዓት በጣም ትረስት የማደርገው ሰው ራሴ በጣም በጥሩ ሰዎች ምናምን እኮ ተከብቤያለሁ። ግን በቃ ለራሴ በቃ እውነት ይሄ ማለት ሞዶ ሰው የለም ምናምን ማለት አይደለም። እሺ ሶስተኛ ጥያቄ ሰዎች አንድ ቢረዱኝ የማይረዱሽ ነገር ግን አንድ ቢረዱኝ ብለሽ የምታስቢው ነገር ምንድን ነው? በጣም ብዙ ሰው ነገረኛ መስሏለሁ። አዎ ማለት በቃ ኳላ እንዲዲቪቻል በጣም ነገረኛ መስላችኋለሁ እና በጣም ኃይለኛ ሴት ምናምን መስላችኋለሁ እና አንዳንዴ ማለት
ኢን ላይፍ የማውቃቸው ሰዎች በጠቅላላ እንደዛ ነው የሚመስላቸው። ከዛ በኋላ ነገረኛ በጣም ኃይለኛ ነገረኛ ነው። ኃይለኛ ሌላ ጉዳይ ነው። ነገረኛ ነው መሰለኝ ቃሉ አይደል? በጣም ነገረኛ ነው የሚያደርጉኝና ከዛ ሲግባቡኝ ምናምን ማናት እቺ ሴት የሚባለው በጣም ብዙ ሰው ጋር እንደዚህ አይነት ነገር ያጋጥመኛል። በተለይ ደግሞ በስራ ዓለም ውስጥ ብቻ በጣም በብዙ መንገድ ብዙ ሰው አይደለሁም በቃ እኔ ነገረኛ አይደለሁም አንደርስታንድ አድርጉኝ። ኦኬ አንቺስ? እኔ ደግሞ ኃይለኛ ነሽ አይደለም? አይሽ ይሄን ነው የምልሽ። ኃይለኛ ነሽ ማለት ይኸውልሽ በጣም ታጋኑታላችሁ ማለት ኃይለኝነት ግን ከምን አንፃር ነው? በእውነት እኔ ሰው እንዲረዳኝ የምፈልገው ነገር ይሄንን ነው። ስነ ስርዓት ያዙ። ቀልድ ያለ ማለት እዚሁ መግለጫ ይሰጣል ነው መጣ ተነሳብሽ ኃይለኝነትሽ እዚህ ብለህ ነሽ ምስክርነት የምትቀርቡልኝ ሰዎች ኃይለኝነቷን እንድትቀንስልኝ እና እንድትቀንስላችሁ እንትን አድርጉ። የምሬ ነው። እንትን አድርጉልኝ። ምንድነው ኮሜንት ላይ ጻፉልኝ። ኃይለኝነቷን ነሽ ብላችሁ አስቀምጡልኝና ትመንልኝ። ያለበለዚያ አስቸጋሪ ነው። አይደለም እያለሽ ነው ኦፊሻሊ ይወጣ። እሺ በቃ ተረዱኝ እያለሽ ነው እሷ። እሺ አራተኛ ጥያቄ እኔ በጣም አድማየር የምታረጊው ነገር ግን ነግረሽኝ የማታውቂው ነገር። እሺ በጣም ማለት ያንቺ ባህሪ ቢኖረኝ ብዬ የማስበው ምን እንደሆነ ታውቂያለሽ? ምንም አይመስልሽም ማለት አሁን ለምሳሌ የሆነ ፐብሊክ ቦታ ልንሄድ እንችላለን አይደለ? ሰውና በተሰበሰበበት ቦታ ምንም አያገባሽም ስለሰው ማለት ገባሽ? አሁን እኛ ጥንቅቅ ብለን የምናደርገው ነገር አለ አይደለ? ያንን ነገር አታረጊም። በቃ የምር ራስሽን ሆነሽ እንደፈለግሽ ትሆኛለሽ እና ጌታን የምር በጣም እንደዛ ብሆን ብዬ አስባለሁ። በተለይ አሁን ላይ አይደል ነው ድሜን ስጨምር ይሆናል አላውቅም። በቃ ራስሽን ነው የምትሆኚው ምንም ቦታ ላይ ጥንቅቅ ምናምን ይሄ ስትር ምናምን ነገር አትይም እና የምር በጣም አድማይር የማደርገው ነገር ነውና አይውሽ እኔም እንደዛ በሆነ ብዬ አስባለሁ። መቼም አልሆነም። እሺ መልሽ ከኔ አድማይር የምታደርጊው ያው ብዙ ነው ያለው ግን ከአንቺ አድማይር የማደርገው ነገር መናገር ብችል እንዳንቺ ሰው እውነት ማለት አታልፊም። ሰላም በምንም አይነት መንገድ ነገር ካልተናገርሽ አታልፊ። አሞሽ ልታልፊ ትችያለሽ ካልተናገርሽ። እኔ ደግሞ ምንም ነገር ቢፈጠር ወይ ስቅ ያልፋለሁ ወይ ባላ ያልፋለሁ። በጣም እዚያ ፍንጬ ላይ ካልደረሰ አልናገርም። የማልናገረው ሰው ነኝ ማለት ይቻላል። ማለት እንዳንቺ ወዲያውኑ እዛው ተናግሮ ማፋጠጥ ይሄ ያለው እንዲህ ነው ስሜቱ መግለጽ በስነ ስርዓት እንዲህ ነው በቃ በሰዓቱ በጊዜው ሁሉ ነገር ማፋጠጥ ብችል እና ማድረግ ነገሮች ላይ እንደዚህ ብችል ደስ ይለኛል። እሺ ከኔ ጋር ያደረግሽው የማትረሺው ሜሞሪ በ16 ዓመት ማረሳው ሜሞሪ ቁም ሳጥን ውስጥ ሆነሽ ያለቀሽው ዘፈኑ ለታስ ተባብለን ሁለት ነው የመጀመሪያው እናጥና ተባብለን ከቤት አስፈቅደን ወጥተን ዴይ ፓሪ የምንሄደውን ነገር መቼም ማረሳው። ዴይ ፓሪ ሄደን 12 ሰዓት ዩኒፎርም ለብሰን የምንመለሰው ነገር። ሁለተኛው አይደለም ማለት አንቺ ቤት እንቀይርና እንሄዳለን። ሁለተኛው ግን ወይኔ ወንድ ቤት እንደዛ አንተ ቤት ነው ነገር ሲሰራ የነበረው። ለማንኛውም እሱን አረሳውም። በጣም የሚገርመኝ ሜሞሪ ነበረ። ግን በቃ ያኔ ቁም ሳጥን ለቅሶ አረሳውም። ቁም ሳጥን ውስጥ እግዚአብሔር ቁም ሳጥን ልብስ የለውም ከነ ልብሱ ውስጥ ገብተሽ ቁም ሳጥን ውስጥ ዘግተሽ ሚኪያስ ቸርነት ምናምን ዘፈን ተከፍቶ በቃ እና እዛ ጊዜ ሚኪያስ እና የሳያት የወጣ አልበም የወጣበት ጊዜ ነበርና በቃ ልጅ መጣውኝ ፍቅር ስጦታ አይ እየተባባልን ቀን ሙሉ ስናለቅስ ለምን እንደሆነ ግን ማለት ልጅነት ስለነበረ ነው መሰለኝ። አሁን ላይ ለምንድን ነው ዛት ማች ኢሞሽናል ይሆን ነው ምናምን እሷ አስታለቅስ አብሬ ያለቅስ ነበርና እሱን አረሰው። አንቺስ? ማርያም አላስተውም ራሱ። እሺ ካንቺ የማረሳው ሜሞሪ ካማኪ በጣም ብዙ ነው ማለት በጣም ብዙ ነው ስልሽ ወይኔ በቃ እንደነገርኳችሁ ነው። አንድ ቦታ አትገኝም አለች ስንል የለችም፣ እዚህ ጋር ናት ስንል የለችም እና
ልደትሽን የምናከብርባቸው ሞመንቶች ትዝ ይሉኛል። ትዘዣ በጣም ነበር ሰለብሬት የምናደርገው ልደቷን። በጣም ልደት የምንወድ ሰዎች ነበር ልጆች ሆነን አይገስ እና ልደትሽን ሰለብሬት ስናደርግ በጣም ትዝ ይለኛል። ከትምህርት ቤት ወጥተን እስከ ቤት ድረስ የምንሄደው መንገድ በረዶ እየበላን የታክሲያችን የነበራችሁ ታስታውሳላችሁ? ከየት ወዴት እንደምንሄድ ማለት በጣም ረጅም መንገድ ከትምህርት ቤት ወጥተን ጋራ ቁልቁላቱን ተሻግረን በጣም ሰዓት ወጥተን 12 ተኩል ምናምን 1 ሰዓት ነበር የምንገባው። ግን የትም እየሄድን አይደለም፣ በእግራችን ወሬ እያወራን ምናምን የተሳቀን ትምህርት ቤት የማንሄድ ቀን ቅዳሜ ቀን ምናምን በጠዋት የምንገናኘው ክላስ አለን ብለን ክላስ አለን ቅዳሜ ኦቨር። እኔ አንድ መናገር አልችልም። በቃ በጣም ብዙ ሜሞሪ ነው ያለኝ ስላንቺ። እሺ ቀጥሎ በዚህ ሰዓት ማለት ነው ብሪያን ያህል ማተር ባያደርግ ላይፍ እንዴት ነበር የምታሳልፊው? ታውሾች ጋር ኖር ነበር። የምሬን ነው እውነት ማለት ማተር ባያደርግ ኖሮ ማለት ይሄ መስራት ምንድነው አስቤዛ የቤት ክራይ ወይ ምናምን እንላቸው ብቻ ኤቭሪቲንግ ባይኖር በቃ የኢትዮጵያ ውስጥ የሚገኙትን ውሾች በጠቅላላ ሰብስቤ አንድ ቤት ውስጥ ከነሱ ጋር ነበር። ኦኬ እኔ ምን ብሪያን ማተር ባያደርግ ላይፍ እንዴት ነበር ማሳልፈው? ትራቭል ምናምን ማድረግ ይመስለኛል። ያን ያህል ብር ማተር ባያደርግ በቃ ኤቭሪ እንትን ከቤተሰቦቼ ጋር ሰብስቤ በቃ ትራቭል with my friends ምናምን በጣም ትራቭል ማድረግ ይመስለኛል። ግን ያው ገድቦናል አይደለም አስሮናል። እሺ አሁን ያለሽበትን ማንነት እንድትሆኚ ማለት አሁን ያለሽውን ማንነት እንድትሆኚ ያደረገሽ ሞመንት ታስታውሻለሽ? በቃ አሁን ያለሽበትን ሰው እንድትሆኚ ሞመንት ሳይሆን ማለት እንደ ሞመንት ሳይሆን ራሴን እዚህ ቦታ ላይ አገኘዋለሁ ብዬ ብዙ ቦታ ላይ ሳልፈልግ ራሴን የማገኝበት መንገድ ልጅ ነው ማለት በቃ ከወለድሽ በኋላ ሌላ ሰው ነሽ እና በቃ ማለት ለልጄ ስል ብዙ ነገሮችን ማድረግ አለብኝ። ማለት በቃ ራሴን እዚህ ቦታ ላይ እኔ ብሆን እዛ ቦታ ላይ አልገኝም፣ እኔ ብሆን ይሄን ነገር አላረግም፣ እኔ ብሆን እዚህ ቦታ ላይ ይበቃኝ ነበር ይሄ ነገር ብዬ የማስባቸው በጣም ኤክስፔክት ማላደርጋቸው ቦታዎች ላይ አንዳንዴ ሰው ሲያደርገው ጀጅ የምታደርጊው ነገር አለ። እንዴት ይሄን ያለም እንደዚህ ያደረገ ምናምን የምትያቸው ነገሮች እንደዚህ አይነት ነገሮችን እንዳደርግና እዚህ ቦታ ላይ እንድደርስ ያደረገኝ ነገር ልጄ ነው የሚያስበው። ከዛ ሬስፖንሲቢሊቲ ነው ኃላፊነት ልጆች ኃላፊነት ስለሆኑ ይመስለኛል እሱ። አይ እኔ ከዚህ የተሻለ ምክንያት ላቀርብ አልችልም። በቃ ኃላፊነት በበዛ ቁጥር ኃላፊነት ኢን ላይፍ በጣም ብዙ ኃላፊነት የምንወጣባቸው ነገሮች ሲመጡ ለኔ የሚባለው ነገር ስለሚቆም ያ የተሰጠው አንሰር ሴም። እሺ ከኔ መቀየር የምትፈልጊው ነገር ካለ አራለ የመንግስት ያለ ያዙልኝ። አትጨቃጨቂ ዘይላ አትጨቃጨቂ። ንዝንዝ እንደዚህ ናግ አትፋታም። በጣም ስለሚሳሳቱ ነው ባይዘው። እሺ ያጭሳንቺስ? ካንቺ መቀየር የምፈልገው አንድ ነገር አትንቀልቀይ። አዎ በጣም ቀልቃላ አይደለም። ወደዋለሁ የሚያልኩት ነፃነትሽን ነው፣ ፍሪደምሽን ነው። ግን አሁን አንዳንዴ ያው ቱ ማች ነው የሆነ ቦታ ላይ በቃ እንትን ብለን ሄደን የሆነ ነገር ወይ ልናደርግ ይሆናል የምንሄደው። ከዛ በቃ ከአይምሮዬ በላይ ትሆኝብኛለሽ። መያዝ አልችልም አንቺን በቃ መያዝ አልችልም አንቺን። ያኛውማ አስጀስ በቃ ምንም አያገባሽም ነው። በጣም የሚገርም ኳሊቲ ነው እውነት። በጣም ብዙዎቻችን ጥንቅቅ ብለን ስለምንኖር ማለት ነው። ግን በቃ እኔ ደግሞ በምፈልግ እንደዛ የሆነ መሰብሰባችንን የሚፈልግ ታይም ላይ የለሽም እና ያንን አስተካክል ትንሽ ልካችን እንነጋገር ነው ዛሬ። ከነገ በኋላ በህይወትሽ ባልኖር ወይም በቃ ከነገ በኋላ ባታገኝ ብጠፋ ከኔ መስማት የምትፈልጊው ነገር ምንድን ነው?
አይ ላቭ ዩ በይ። ወድሻለሁ በይ። ከዛ ደግሞ በቃ በጣም አንቺን በማወቄ ብዙ ህይወቴ ላይ የተማርኳቸው ነገሮች አሉ። እውነት መጥፎ ነገሮችም እንዳሉ ሆነው ፐርፌክት አይደለም፣ ያው ጥፋት አለብን ብዙ ነገር፣ ግን በጣም ብዙ የህይወት መስመር ያሳለፍናቸው ነገሮች አሉ። በጣም እውነት ቀልድ አይደለም። እኔና ማኪ በዚህ 16 ምናምን ዓመት ውስጥ በጣም ከባድ የሚባሉ ጊዜያቶች አሳልፈናል። በህይወታችን ሰው መጥቶ ህይወታችን ሰው ሄዶ ምናምን፣ ከዛ ግን እስካሁን ድረስ አሁንም እንደዚህ መሆናችን የምር በጣም ቫልዩ ማድረግሽ እንድታውቂ እፈልጋለሁ። እኔ አላለቅስም። እሺ የፍቅር ላቭ ላንጉጅስ ምንድን ነው? የፍቅር ቋንቋሽ? እኔ ያንቺን ልንገር፣ አንቺ ነው የምንገር። ያንቺ መጨቃጨቅ በጣም ሰላም ቦታ ከሰጠቻችሁ በጣም ትጨቃጨቃለች ማለት ካልኳችሁ ያለችም ማለት ነው። ኦፍ ናት። በጣም ቫልዩ ስለማድረግ ነው። ታረቁሽ በቃ አላልፍም ነው ማለት መተላለፍ የለም። እዛችሁ በእንቅጭ አረጃለሁ በቶሎ ያረጀሽ ነው እኮ ማስመረን ወጣለሽ። ስኪን ኬር ቤት ያላችሁ ሰዎች ባካችሁ። እሺ የኔስ? ያንቺ እኔ ለብላን ብቻለኝ መንቀልቀል አይ መንቀልቀል ማለት ማኪ ግን ስትወዱ ያ ሰው ኮምፎርታብል ስትሆኚ በዛ ሰው ፍቅርሽን የምትገልጪው በምንድን ነው? እኔ በቃ ሁሉም ነገር በማድረግ እኮ ኤቭሪዌር በቃ ሁሌ አለው የሚረብሽ ሁሌ አለው ወደዛ ነው መሰለኝ ማለት በቃ ራስሽን እኮ ስለምትሆኚ ነው። ከዛ በኋላ እዛ ሞመንት ላይ እንደፈለግሽ ትሆኛለሽ ማለት እንትን አትይም። አሁን ማክዳ በኔቸር የምትቆጠብ ሰው አይደለችም፣ ግን አሁን የምትወደው ሰው ጋር ደግሞ ሲሆን ሞር ያንን ነገር አጣጣለው መሰለኝ። እሺ መጨረሻ የተናገርሽው ውሸት ለማላንቺ አይደለም እንጀራል። አሁን እዛ እሺ ለኔ ለኔ አይ በቃ ኢንጀነራል ኢንጀነራል ነው። አልፈልግም ብታዋርጂኝ እዚህ እቺ ነው የምትለኝ። ለኔ ይሻላል አልፈልግም። እኔ ላንቺ ያልኩሽ ነግሻለሁ። ውሸት ይወሽ እኔ እሑድ ዕለት ዋሽቼሻለሁ። ዛሬ እንደውቃለሁ አራካ ምንድነው? ምን ብለሽ ማለት አይ ዋሽቼሽ እንኳን አይደለም፣ ግን የሆነ ቦታ ሄዳለሁ ብዬሽ እኔ ሌላ ቦታ ነው የሄድኩት። አንቺስ? እኔ አልዋሽም። አታሽም አልዋሽም። ይሄን አልዋሽም። እሺ መጨረሻ ኦኬ፣ ይሄንን አልኩሽ። እሺ መጨረሻ ቀልድ ትጀጂ ሰላም ነው። ቀልድ እንደማሉት ታውቂያለሽ። ቀልድ የሚያስቀኝም ሰው አይደለም። በተለይ ደግሞ ወንታን ነው የሚቀለድ ቀልድ አልወድም። ከዛ ደግሞ ቀልድ አላውቅም። ልክ ስቀልድ ሆነና እኔ ቀልዳለኝ ስናገር ሰው አያስቀውም፣ ግን እኔ ያስቀኛል። ግን ቀልድ የለሽ ስፔሲፊክሊ የሚቀለደው ያ ሌላኛው ሰው እንዲስቅ ማለት አይ እንዴ ማለት እና ለራስሽ ነው። አይ የሆነ ስቅጥ ያለ ሰውዬ ካለው ምንም ብትነግሪው የማይስቅ ሰው አለ። እኔ ማለት ነኝ ያስኩ እኔ አሁን አልስቅም። በታሪክ ቀልድ ማለት እሺ ስታስጠላ በቃ ነው ማለት ነው። የማያስቀኝ እኔ አንድ ቀልድ ነው ያለችኝ። በዙሪያ ያላችሁ ሰዎች ታውቃላችሁ። እሺ እንስሳቶች ተሰብስበው መጠጥ ይጠጣሉ። እንዳለ በቃ እንስሳቶች የተባሉ በሙሉ ተሰብስበው መጠጥ ይጠጣሉ። ፈታ እያሉ ነው ምናምን። ከዛ መጠጥ ያልቃል። መጠጥ ያልቅና ሄዶ መምጣት ነበረበት። ከዛ ማን ያምጣ ምናምን የሚባል ነው። ሁሉም ፈታ እያለ ስለነበር መሄድ አልፈለገም። ከዛ እጣ ይውጣ ተባለ። ከዛ እጣ ወጣና ማን ደረሳት መሰለሽ? ኤሊ ደረሳት። ኤሊ ታምጣ ተባለ መጠጡን። እሷ ላይ ማለት ደረሰባት እጣዋ። ከዛ በኋላ ወጣች ሄደች። ከዛ በጣም ብዙ ሰዓት ፈጀች፣ አወርስ ኤንድ አወርስ። ከዛ በጣም ተናደዱ። ፈታ ማለት ፈልገው ስለነበር መሳደብ ጀመሩ። እቺ ቀልፋፋ፣ እቺ እንደው መቼ ምን ትናንትና ስትል ሲሉ ማለት ነው። እንደውም አልሄድም ማለት ገና እየሄደች ነው። እኔ ያናደኝ ሰላም ይሁን ያናደኝ ምንድን ነው እንደውም አልሄድም
አሁን ይሄን ተመሽከረታል። እሺ ይሻለኛል። እንደዚህ ነገር ቢያንስ አስብሎኛል። ማርያምን ቀልድ አላውቅም፣ ግን አንድ ማለት በጣም የሆነ ቀልደኛ የምናውቀው ሰው ነበር ካስታወሽ። እና በጣም መንገዱን ሁሉ እየቀለደ የሚሄድ ሰው ከዛ አያስቀኝም። ከዛ አንድ ጊዜ አንድ አብሮን የሚማር ልጅ ምን አለኝ፣ ቀልድ አያስቅሽም ምናምን አለኝ። እኔ ቀልድ አያስቁኝ በጭራሽ። በተለይ ደግሞ ሆን ተብሎ እንዲህ ቀልድ ልንገርሽ ምናምን ተብሎ ሲነገር አያስቀኝም ማለት ነው። በቃ እኔ ቀልድ ልንገርሽ አለኝ። አንድ አዞና አንድ አይጥ አብሮ ይሄዱ ነበር አለኝ። ከዛ ድልድይ አገኙ አለኝ። እና ድልድዩ ሊሻገሩ ሲሉ ድልድዩ በጣም ተነቃነቀ አለ። ከዛ አይጧ ድልድዩን አነቃነቁት አለች አለ። መጀመሪያ ጊዜ ማለት አልገባኝም። ባይዘው ሰላም ያለኝ ማለት እናቴ ትምቴ ቀልሻል እኮ ከዛ ማለት አይጥ በጣም ትንሽ ነገር ናት። ያ ዝሆን ደግሞ በጣም አዞ አይደለም ዝሆን ነው እንጂ ያለኝ። ዝሆን በጣም ግዙፍ ነገር ነው። ከዛ ዝሆኑ ከተቦሳቀ ሲለኝ ማለት እኔ እቺ ነው የማውቀው። እኔ ቀልድ አላውቅም። ኤኒዌይስ ይሄን ይመስላል። አመሰግናለን። እንግዲህ ኮሜንት ላይ አስቀምጡልኝ ያልኳችሁ ነገር እንዳትረሱ። ሰብስክራይብ አድርጉን፣ ፎሎ አድርጉን፣ ሼር አድርጉ። በጣም እናመሰግናለን።